እማምላክ ወላዲተ አምላክ ምስክሬ ናት። ይቺን ቤተ ክርስቲያን ገለው ሁላችሁ ወደ እግዚአብሔር ጩኹ። ደግሜያለሁ፣ ወደ እግዚአብሔር ጩኹ። ክርስቲያኖች አይታደሙም። የክርስቲያን ደም የሚፈስባት አይደለችም ኢትዮጵያ። በጣም ያሳዘነኝ ሰው እንዴት መቀበር እንኳን እስከሚያቅተን ድረስ በሶስተኛ ቀን ነው ሬሳው የተነሳው። ኃይሌ ወንድሜ ነው፣ ዘመዴ ነው። በሶስተኛ እሪ እያለን እስከ መቼ ድረስ እያለቀስን እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። ይሁንልን ስለወጣን ሰላም ለመጠየቅ ያኛ ጋር ሁሉ እጅግ በጣም አባት የኛም አባት ብፁዕ ቅዱስ አቡነ ማትያስ ረጅም ዕድሜ ይስጥዎት፣ እንደው ክፉን ነገር ያርቅልዎት። ሁላችሁም የኦርቶዶክስ እምነት ተከታዮች እኛ ስናለቅስ አልቅሳችኋልና ሐዘን ቤታችሁ አይግባ። ሁላችሁንም ከክፉ ነገር ይጠብቃችሁ። ፍትህ ለአርሲ ክርስቲያኖች። ሰላም፣ እንኳን ወደ ቲኦቲ ቻናል መጣችሁ። በዚህ ቻናላችን እንደሚታወቀው ስለ ክርስትና ትምህርት የምንማማርበት ቻናል ነበረ። ነገር ግን ሰሞኑን በጣም በክርስቲያኖች ላይ እየደረሰ ያለው አብሶም በአርሲ አካባቢ እየደረሰ ያለው ጉዳቶች ዝም የሚያስብሉ አይደሉም። ለዛ ነው በእንደዚህ አይነት ቪዲዮ የመጣሁት። በእንደዚህ አይነት ቪዲዮ ባለመጣ ደስ ይለኛል። ነገር ግን ይሄ ዝም ልንል የምንችለው ጉዳይ አይደለም። እናንተም ከቻላችሁ በምትጠቀሙት ሶሻል ሚዲያ ድምጻችሁን ብታሰሙ አሪፍ ይመስለኛል። ነገር ግን ዛሬ እስቲ አንዳንድ የደረሱ መረጃዎችን ደግሞ ከአንዳንድ ቦታ ያገኟቸውን መረጃዎች ለእናንተ ለማጋራት ሞክራለሁ። ትክክለኛ የሆኑ መረጃዎች ናቸው። እንዲሁም ደግሞ በጣም ልባቸው ተነክቶ ሲያወሩ የነበሩ ወንድሞቻችን የነሱን ቪዲዮ አንዳንድ አሳያችኋለሁ። እንዲሁም አንዳንድ ገዳዮችም ታውቋል የሚሉ መረጃዎች አሉ። ስለነዛ ሰዎች እነማን እንደሆኑ ትንሽ አብረን ለማየት እንሞክራለን። እንደዚሁም ደግሞ አንዳንድ ተሰሚነት ያላቸው ታዋቂ ሰዎች በጣም ሊበረታታ የሚገባ ስራ እየሰሩ ያሉ ስለዚህ ነገር ተቃውሟቸውን ያሰሙ ሰዎች አሉ። እነዛን ሰዎችንም ድምጻቸውን የሰሩትን ነገር ላሰማችኋለሁ። እንዲሁም ደግሞ አባቶቻችን የቤተክርስቲያን አስተማሪዎችና አባቶቻችን ምን ያለ በእንባ ያስተማሩ እንደሆነ እነዛን ቪዲዮዎች ላይ እናወራለን። እስከ መጨረሻው ድረስ አብራችሁን ትቆዩ በአክብሮት ጠይቃችኋለሁ። ይህም ቪዲዮ ሼር በማድረግ ከአርሲ ክርስቲያኖች ጎን መቆማችንን እናሳይ። ሁላችንም ፍትህ ለአርሲ ክርስቲያኖች እያልን በምንጠቀማቸው ሚዲያዎች ብንፖስት አሪፍ ይመስለኛል። እባካችሁን ፍትህ ለአርሲ። እስቲ በመጀመሪያ ይህ ወንድማችን ምን እንደሚል እንስማው። በጣም እያለቀሰና ምን አይነት ሀዘን ውስጥ እንዳለ በጣም እንረዳለን ካነጋገሩ። ሰው እስቲ ይሄን እንስማውና ህሊና ያለው ሰው እንዴት እንደዚህ ሰው ላይ ያደርጋል የሚሉ ነገር ታያላችሁ። በጣም ያሳዘነኝ ሰው እንዴት መቀበር እንኳን እስከሚያቅተን ድረስ በሶስተኛ ቀን ነው ሬሳው የተነሳው። ኃይሌ ወንድሜ ነው፣ ዘመዴ ነው። በሶስተኛው ቀን ነው ሬሳውን ጅብ በልቶት። የሰው ልጅ እንዴት ጅብ ይበላዋል? እኛ ኢትዮጵያዊ አይደለን እንዴ? ሰው እንዴት በማተቡ ታርዶ እንዴት እንደዚህ ይሆናል? ይሄ በጣም ውስጣችንን የጎዳው በማንነታችን መቼም ቀና ብለን እንዳንሄድ ያደረገን ድርጊት ነው። ከውስጣችን መቼም አይጠፋም። በመከላከያ ሰራዊት ባይመጣ ኖሮ ይሄ ልጅ አልተቀበረም ነበር በምድራችን ላይ። ምድራችን ላይ አትቀብሩትም ብለው 3 ቀን ድረስ አንጀቱ ተጎልጉሎ ነው። ሰው አልቀበርንም እኮ እኛ። አካላቸውን እኮ ማወቅ አቅቶን ተቆራርጠው በየቦታው ነው ያየናቸው። እኛ እንግዲህ እናንተ የኢትዮጵያ ኦርቶዶክሳውያን የእውነት እኛ የታፈን የተጨቆን ህዝብ ነን። ማንም ሰሚ የለንም። ሰሚ አጥተን ነው የታረድ ነው። ሁሉም ያውቃል። ሰው በሃይማኖቱ ሰው በማንነቱ ተከብሮ የማይኖርበት አገር ከሆነ የት ነው ታዲያ ሀገራችን? የት ነው መሸሸጊያችን? መከላከያ እኮ ባይኖር በሶስተኛ ቀን ነው ሰው አንድ ጉድጓድ እንዴት ይቀበራል? ሰው በተወለደበት ሀገር በኖረበት ሀገር የምናመልከው አምላክ እኮ የሚያሳፍር አምላክ አይደለም። ለምንድን ነው የምንታረደው? እንግዲህ እንደሰማችሁት ነው።
ክርስቲያን በመሆናቸው ብቻ ነው እንደዚህ አይነት ነገር እየደረሰባቸው ያለው። እንደሚታወቀው ኢትዮጵያ የክርስቲያኖች አገር ነች። እንደዚህ አይነት ነገር መፈጠር አልነበረበትም። ነገር ግን በጣም አሳቃቂ በሆነ መንገድ እየተፈጠረ ነው። ኢቭን የሞተውን ሰው ራሱ ለመቅበር እድል እያገኙ አይደለም እና ይህ ደግሞ ይበልጥ ያማል። ሞቶባቸው የሞተውን ራሱ መቅበር የሚያቅት ከሆነ ደግሞ ይሄ ይበልጥ በጣም የሚያም ነገር ነው። ፕሊስ ለእነዚህ ሰዎች ድምጽ እንሆናቸው። እንደዚሁም እስቲ አሁን የምታውቁት ታዋቂ ሰው ነው፣ ደስ የሚል ሰው ነው። ጌታን ፈጣሪ ይባርከው፣ እድሜና ጤና ይስጠው። በሚችለው አቅም ስምምነቱን በመጠቀም በሚዲያ ላይ ወጥቶ ተናግሯል። እንስማው እስቲ። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎችን ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማን ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም። አሁንም እንላለን አትግደሉን። አሁንም እንላለን ወገኖቻችን አታጥቁብን። ለዛውም ንጹህ አርፈው የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። እንግዲህ አርቲስት ሰለሞን ያለውን ነገር ሰምተናል። ይህ ነገር ምናልባት ለአሁኑ በአርሲዎች ላይ ይፈጸም እንጂ ነገ በእያንዳንዳችን ቤት የሚፈጠር ነገር ነው። አንዲት ሀገር አለን፣ በአንዲት ሀገር ተከባብረን እንኑር የሚል የአንድነት ጥሪ ሀሳብ ነው። በጣም እናመሰግናለን። ነገር ግን ይህ ነገር በክርስቲያኖች ላይ በመፈጠሩ በጣም እናዝናለን። በክርስቲያኖች ብቻ አይደለም፣ በየትኛውም እምነት ተከታይ ላይ እንደዚህ አይነት ነገር መፈጠር የለበትም። በዚህ በሰለጠነ ዘመን ያው ሃይማኖትን አስተምረ አሳምነ ሰዎችን መሳብ በምችልበት ዘመን ላይ እንዲህ ኋላ ቀርነት አስተሳሰብ ሰዎችን በመግደል ህጻናትን፣ አዛውንትን በመግደል የሚገኝ አይነት ለውጥ የለም። እንዲሁም ደግሞ እኔ ቅር ያለኝ ነገር ከሌሎች እምነት ይህን ነገር የሚቃወሙ ብዙም አልሰማውም። ነገር ግን እስቲ ይሄ ወንድማችንን የሚለውን ነገር እንስማና እኛ በሌሎቹ ጊዜ ምን አይነት ሀዘን እንደሚሰማን እኔ የኦርቶዶክስ አባት የኛም አባት ብፁዕ ቅዱስ አቡነ ማትያስ ረጅም እድሜ ይስጥዎት፣ እንደው ክፉን ነገር ያርቅልዎት። ሁላችሁም የኦርቶዶክስ እምነት ተከታዮች እኛ ስናለቅስ አልቅሳችኋልና ሀዘን ቤታችሁ አይግባ። ሁላችሁንም ከክፉ ነገር ይጠብቃችሁ። በሁሉም ነገር በጣም ነው የማመሰግናችሁ የኦርቶዶክስ እምነት ተከታዮች። እኔ በጣም የገረመኝ ነገር እዛኛው ጎራ ያላችሁ ሙስሊሞች በሀጂ ሙፍቲ ሞት የተደሰታችሁ እንደው ዝም ያለ ነጃ ወጣ ነው ዝም ብትሉስ? ይህ ወንድማችን እንደሰማችሁት ነው። በእነሱ ሀዘን ጊዜ ከጎናችን መቆማችንን በደንብ አሳይተናል። ነገር ግን በዚህ ጊዜ የታሉ ሌሎቹ በዚህ ሀሳብ የማይደግፉ? በእርግጥ ይህ ወንድማችን ሲያወራ እንደሰማችሁ ከዛኛው ጎራ የሚል ሀሳብ አለ። በሀጂ ሙፍቲ ሞቱ ላይ የተደሰቱ ሰዎች ናቸውና ይህን ነገር ድርጊት የፈጠሩት። እናም ሌሎቻችሁ የታላችሁ የሙስሊም ወገኖቻችን? ይህ ነገር ለምን የሁላችሁም ነገር ድርጊት እንደሆነ ለምን ታሳያላችሁ? ኢቭን በዚህ ሀሳብ የማትስማሙ ሰዎች ሁላ ተቋማችሁን እንድታሰሙ የእነዚህን ሰዎች ድርጊት እንድትቃወሙና ከኛ ከክርስቲያኖች ጎን እንድትሆኑ በአክብሮት እንጠይቃችኋለን። እነዚህ ሰዎች እነማን ናቸው? እስቲ ይህን ወንድማችንም እንደሚል ሰምተን እንመለስ።
ድጋሜ 9 ሰዎች ተገለዋል። ገዳዮቻችን ደግሞ ዋብያ የሚባሉ ናቸው። ኦርቶዶክስ ታል ዋብያ የሚባሉ እስልምና እምነት ተከታይ ናቸው። ከአበሻ እስላም የሚለዩ አሉ። እነሱ ናቸው እየገደሉ ያሉ ማለት ነው። እነሱና ሌሎቹ አንድ ላይ ሆኖ ነው እየገደሉ ያሉ። እውነቱ ይሄ ነው። በቃ ምንም መሸሻ አያስፈልግም። ገዳዮች ዋብዮች ናቸው ተብሏል። ዋብዮች ማለት ከዚህ በፊት ደግሞ በሐጂ ዑመር እንድሪስ ሞት ላይ ራሱ እንኳን ሞቱ ብለው ሲሳለቁ የነበሩ ናቸው። እንግዲህ እንደተሰማችሁት እነዚህ ዋብያ የተባሉና ከሌሎች አካላቶች ጋር በመጣመር ይህን ድርጊት የፈጠሩት ናቸው። ነገር ግን እነዚህ ሰዎች በሐጂ ሙፍቲ ሞት ራሱ በጣም የተደሰቱ ሰዎች ናቸው። በጣም ህሊናቸው በጣም የቆሸሸ ሰዎች ናቸው። እነዚህ ሰዎች እቅዳቸው ይመስለኛል እቺን አገር ሊያጠፏት የሚችሏት እምነትን ከእምነት ጋር በማጣላት ነው። ምክንያቱም እኛ ኢትዮጵያውያን በሀገር ጉዳይ እንደማንደራደር ስለሚያውቁ፣ ነገር ግን ሁላችንም እንደዛው በእምነታችን እንደማንደራደር ስለሚያውቁ ሊከፋፍሉን የፈለጉት በእምነታችን ነው። ይህን ነገር ደግሞ ሌሎቻችን ሰምተን የነሱን ፍላጎት እንዳናሟላ በጣም ስጋታችን ነው። ይህን ድርጊት የፈጠሩት እነዚህ ሰዎች ናቸው እንጂ እነዚህ ሰዎች ሌሎች ሙስሊም ወገኖቻችንን ሊወክሉና ሊገልጹ አይችሉም። ስለዚህ ሌሎች ወገኖቻችን ከነሱ ጎን እንዳልቆማችሁ እባካችሁ ድምጻችሁን ከኛ ከኦርቶዶክስ ጎን በመሆን አሰሙ። ይህ ነገር ዛሬ በአርሲ ላይ ተፈጠረ እንጂ ነገ እያንዳንዳችን ቤት መምጣቱ አይቀርም። በተለይ ከእምነት ጋር የተያያዘ ነገር በጭራሽ ሊቀዘቅዝ የሚችል አይነት ነገር አለም አንዴ ከተነሳ እንደዚህ ነገር አስፈላጊ አይደለም። እባካችሁን ለነገ ለልጆቻችሁ ስትሉ ሁላችሁም ብትሆኑ ይህን ነገር አብረን እንቃወም። በምትችሉትና በምትጠቀሙት ሶሻል ሚዲያ ተቃውሟችንን እናሰማ። እስቲ ደግሞ በመጨረሻ አባቶቻችንና መምህራኖቻችን እንዴት እያለቀሱ ሰሞኑን እንዴት እያስተማሩ እንዳለ ይህን እየሰማችሁ እስካሁን አብራችሁን ስለነበራችሁ ደግሞ በጣም እናመሰግናለን። ይህ ቪዲዮ ብዙ ሰው ጋር እንዲደርስ ሼር፣ ላይክ በማድረግ እባካችሁን ግዴታችሁን ተወጡልኝ። እንዲሁም በኮሜንት ላይ ደግሞ ፍትህ ለአርሲ እያላችሁ ጻፉልኝ። አመሰግናለሁ። ሁላችሁ ወደ እግዚአብሔር ጩሁ። ደግሜያለሁ፣ ወደ እግዚአብሔር ጩሁ። ክርስቲያኖች አይታደሙም። የክርስቲያን ደም የሚፈስባት አይደለችም ኢትዮጵያ። ኧረ በቃ እንዲበለው መድኃኒዓለምን፣ ኧረ ወደኛ ተመልከት እንዲበለው መድኃኒዓለምን። ወገኔ ኧረ ወደኛ ተመልከት በሉት፣ ኧረ በቃ በሉት። ኧረ ባካችሁ እናልቅስ ወገኔ፣ ኧረ ባካችሁ እናልቅስ፣ ኧረ እናልቅስ። ልጅ እኮ ሲያለቅስ አባትን እኮ ያራራ፣ ልጅ እኮ ሲያለቅስ እናትን እኮ ያራራ።